ተነስተዋል ጌታ ተነስተዋል ኢየሱስ ተነስተዋል ኢየሱስ ተነስተዋል ጌታ ተነስተዋል ኢየሱስ ተነስተዋል ኢየሱስ አሸንፏል ጌታ አሸንፏል ኢየሱስ አሸንፏል ኢየሱስ አሸንፏል ጌታ ሞትን አሸንፏል ሞትን አሸንፏል ተነስተዋል ጌታ ተነስተዋል ኢየሱስ ተነስተዋል ኢየሱስ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። ትንሣኤ በዓሉ ለአገራችን፣ ለአካባቢያችን፣ ለቤታችን ሰላምን፣ በረከትን፣ ፍቅርን፣ ጤናን ይዞልን የሚመጣ ይሁንልን። ከአገራችንም መጥፎ ችግሮችን፣ መከራን፣ አለመግባባትን፣ ጦርነትን ከአገራችን ያንሳልን። የሚቀጥለውን ዓመት እግዚአብሔር በእውነት ከዚህ በተሻለ የምናከብርበት ዓመት ያርግልን። በተረፈ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከ2000 ዓመት በፊት በዚች ምድር ላይ ተንከራቶ ተሰቃይቶ አስተምሮ የታመሙትን ፈውሶ የሞቱትንም አስነስቶ በእውነት ለሰው አእምሮ በጣም ከባባድ የሆኑ ነገሮችን እንደ ሰው እየተመላለሰ ስለሰራ ሰዎች በቅናት ተነስተው ሞት የሚደብቅ መስሏቸው ገለውት ሰቅለውት ቀበሩት። እሱ ግን የመጣበት ዓላማ የእኛንም ኃጢአት መሬት ላይ ቀብሮ ብርሃን ሊሰጠንና እሱም ድል አድርጎ ሊነሳ ስለመጣ ያንን ደግሞ በተግባር አሳይቶ አሁን በአባቱ ቀኝ ነው ያለው። ስለዚህ ትልቅ ተስፋ የሰጠን በተለይ ለክርስቲያኖች በጣም የተለየ ምስጢር ያለበት በዓል ነው። ስለዚህ በዚህ በዓል እንግዲህ ሁላችንም የዳንበት ሕይወታችን በዚች በምድር ላይ እንኳን ብንሞት ወደ መንግሥት ሰማይ እንደምንሄድ ያረጋገጠልን በዓል ነው። ስለዚህ በዚህ መንፈስ እግዚአብሔር ሁል ጊዜ አይለየን፣ አይለያችሁ። ሰላሙን ለሀገራችን በድጋሚ ለቤተሰቦቻችን፣ ለሁላችን በየሆስፒታሉ በየቦታው ለታመሙት እግዚአብሔር ጤናውን የሚሰጥልን ዓመት ያርግልን። ወዳችኋለሁ። ቸርን ሰንብት። መልካም በዓል፣ መልካም ፋሲካ። ደህና ሁኑ።